ጌታችን ኢየሱስ ክርስቶስ ስጋን መልበስ ያስፈልገው ለምንድነው ተብላችሁ ብትጠየቁ የመጀመሪያው ፍጡር ፈጣሪውን በፈጣሪነት ሙሉ ክብር ማየት ስለማይችል እግዚአብሔር በእኛው ስጋ ለመታየት የኛኑ ስጋ ለብሶ መጣ። በዚያ ስጋ እግዚአብሔርን አየነው። እንዴት አድርገን ያየነው? እንደኛ 3 ክንድ ከስንዝር ቁመት ባለው አካል እኛ ልንሰራቸው የማንችላቸውን በመለኮት ክብር ብቻ የሚፈጸሙ ስራዎችን እየሰራ አየን። ከደረቅ ግንባር ላይ አይን እየፈጠረ አሳየን። በቃሉ ሙት እየቀሰቀሰ በጨርቁ ድውይ እየፈወሰ ሰዎች በህሊናቸው የሚያውቁትን ሳይነግሩት እያወቀ በሌለበት ቦታ ሰዎች ያደረጉትን እያወቀ ለመለኮት ብቻ የሚገባውን ስራ በእኛ ስጋ እየሰራ ስላየነው አምላክን በስጋ አየነው። ስለዚህ ክርስቶስ ማለት ሁለት ፈቃዳትን በአንድ ፈቃድ፣ ሁለት ግብራትን በአንድ ግብር፣ ሁለት አካላትን በአንድ አካል ያለመጠቅለል፣ ያለመጠፋፋት፣ ያለመቀላቀል በተዋህዶ አንድ አድርጎ የተገለጸ ንጉሥ ማለት ነው። ስጋን ወደ መለኮት ሳይለውጠው፣ መለኮትን ወደ ስጋ ሳይለውጠው፣ ነገር ግን ሁለት ሳይሆን አንዱ ክርስቶስ በአንድ ፈቃድ አንድን ስራ በመስራት የተገለጠበት ምስጢረ ተዋህዶ ይባላል። አሁን ክርስቶስ ብለን በጠራን ጊዜ መለኮት ብቻውን ክርስቶስ አይባልም። ስጋ ብቻውን ክርስቶስ አይባልም። ክርስቶስ የሚባለው ስጋን የተዋሃደው ስግው ቃል ይባላል። ሰው የሆነው ቃል እሱ ክርስቶስ ይባላል።